ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሀባይ ፊላ እኔ ደህና ነኝ አልሐምዱሊላህ። አካም ጅርቱ ወጃፊ ፈያድ ከይፍ ሐሉኩም ሸክባሩኩም ከኔ ጋር ሁሉ ሰላም ነው። ወለከል ሐምዱ ወለከል ሹክር። ዛሬ ፈታ እያልኩኝ ነው አልሐምዱሊላህ። ከጓደኞቼ ጋር ነኝ። እንደምታዩት ቡናም ተፈልቷል፣ ሻይም እንደምታዩት ነው። ዳቦም ቆንጆ ዳቦ ገይረናል። የእስላሚክ ማለት አለባችሁ ይሄንን ማየታችሁ። ዛሬ ያው የደስታ ቀን እንደመሆኑ መጠን አላህን በሽክር እያመሰገንኩ ነው። አልሐምዱሊላህ ረብል ዓለሚን። ስታስቡ የነበራችሁ ወንድምና እህቶች አልሐምዱሊላህ ዛሬ ፈረጃ ሆኖ የአላህ ፍቃድ ሆኖ ሁሉም በነበረበት ተመልሷል ማለት ነው። አልሐምዱሊላህ ረብል ዓለሚን። ሰሞኑን ያው ጠፋ ብያለሁኝ የኢድም ስራ ምናምን ስለነበረ ነው እና አልሐምዱሊላህ ዛሬ ይዤ የመጣሁት ርዕስ ወንዶች ለወንዶች ነው። ለወንዶች ምንድነው ማለት ርዕሱ ሳያገቡም ሆነ ተጋቡም በኋላ የሴትን ብር የሚበሉ ወንዶች ያለኝን አስተያየት በራሴ እንሰጣለን ማለት ነው። እኔ ከተጋቡም በኋላ ሆነ ሳይገቡም በፊት የብር ግንኙነት ባይኖር ባይ ነኝ። ምክንያቱም አንድ ሰው እሷን ከወደደ እሷን ካፈቀረ ብሯን አይጠይቅም ወንድ ልጅ ማለት ነው መጀመሪያ። ሁለተኛ እንደገና ደግሞ ሴት ልጅ ራስሽን ልጠብቂ ይገባል። እህቴ ሆይ የወቅት ከሪማ ራስሽን ጠብቂ። የማገባው ሰው ምን አይነት ነው? አላህ የመረጠው ቢሆን እንጂ በአሁኑ ሰዓት ሁሉም የተበላሸ ነው። ግን ከስንት አንድ አላህ ያዘነላቸው ደግሞ በጣም እንትን ያሉ ናቸው። ስለዚህ አላህን ልንፈራ ይገባል ወንዶችዬ፣ ሴቶችም አላህን ልንፈራ ይገባል። ገና አገባዋለሁ ብለሽ ገና ያገባኛል ብለሽ ካርድ ስትሞይለት የነበርሽ እህቴ፣ ብር ስትሰጪው የነበርሽ እህቴ፣ ከዛ ከችግር ያላቀቀች ነኝ እኮ ብሎ እንኳን የማያስብ ናቸው አብዛኛዎቹ። ስለዚህ አሁን ብታለቅሹ ምንም እንትን የለውም። መሆን ያለበት ግን እኔ መፍትሄ ሆኖ የሚሆነው ብዬ ወደ ራስሽ ብትመለሽ፣ ወደ ራስሽ ተመልሰሽ ያለፈው አልፏል፣ ይህን ያሳልፈሽውን ህይወት ለመርሳት ብትሞክሪና በቃ አንድ አቋም ይዘሽ ብትሰሪ፣ ብርሽን በእጅሽ ብትይዢ። በተለይ ብር ለመያዝ ተቸግረናል፣ ሰው ማመን አቅቶናል። ብር ይዝልኛል ብዬ ነው የሰጠሁት የምትሉቶች አካውንት መክፈት ትችላላችሁ። አካውንት እንዴት ነው የምትከፈቱት? ከዚህ ፎቶ ትለካላችሁ። እዛ የቤተሰብ አካል ለምሳሌ አባታችሁ ሆነ እናታችሁ የምታምኑት በቃ ከቤተሰብ አካል የሆነ ይከፍትላችኋል ማለት ነው። በፎቶችሁ መታወቂያ ተሰርቶ ማለት ነው። ከዛ በኋላ ዝግ አካውንት ነው፣ እነሱ ማውጣት አይችሉም። እራሳችሁ ከዚህ ብቻ በቁጥሩ ማስገባት ነው፣ በአካውንቱ ቁጥር። ይህ አንድ የብር መፍትሄው አያዝ መፍትሄ ነው ብዬ የማስበው። ሁለተኛ ነገር ገና ላገባው ነው ብለሽ የምትሰጪው ብር ምንድን ስለሆነ ነው? እኛ ድሮ እኮ ብር ሴት ልጅ ስትሰጥ ነው እንጂ የምናውቀው ሴት ስትሰጥ አይተናናቅ በድሮ ማለት ነው። አሁን ደግሞ ወንድ እሺ ችግር የለውም ተችግሩ መላቀቂያ ሊሆን ይችላል፣ ተችግሩ ለወደፊት ይሆነኛል ብለሽ ያሰብሽው ግን ሳይበዛ እኮ ነው። ልስጥ እንኳ ብትይ ለምሳሌ እስር ቤት ሆናችሁ አላህን አትፈሩም? የታችንን ብር ትበላላችሁ። የቶቻችንን ብር ካርድ እንድትልክልኝ ነው ስሄድ ከዲያታለሁ። ምን ትሰራልኛለች? አንተ ለመሄድ ምን ዋስትና አለህ ወንድሜ? አገርህ ለመግባት ዋስትና አለህን? ይህንንም በልተህ እኮ ላትጠቀም ትችላለህ። ለጊዜው ግን የእሷን ልብ ታቆስለዋለህ። ለጊዜው ግን የስነ ልቦና ጥለህባት ትሄዳለህ። አላህን ፍሩ። እኔ ከእስር ቤት እስከወጣ ድረስ ካርድ ትላክልኝ እንጂ እስከምወጣ ድረስ ትንከባከበኝ እንጂ ምን ትሰራልኛለኝ ብላችሁ የምታናግሩት እናንተ እህት የላችሁም? እናታችሁም ሴት ናት፣ ሚስታችሁም ሴት ናት፣ ወደፊትም ሴት ትወልዳለህ። የምታገባትም ወደፊትም ሴት ናት። ወንድሜ አላህን ፍራ፣ አላህን ፍራ። ኢተቂላህ። አላህ እኮ የፈጠረ ልንገዛው እንጂ አመፀን እህቶቻችን ልንበድል፣ እህቶቻችን ልንበቀል አይደለም፣ ልትበቀሉ አይደለም። አንቺስ ብትሆን እህቴ ለምን ለችግሩ አንድ ተቸግሮ እስር ቤት ቢገባ አንድ ሺህ ብር ሊሰጠው ይችላል፣ 2000 ብር ልትሰጪ ትችያለሽ። ለወደፊት ይሆነኛል ብለሽ ካሰብሽ አዝነሽለት እንደ ሰደቃ ይሆነኛል ብለሽ ካሰብሽ። ላኪን 300 ሺህ ብር 400 ሺህ ብር ለምን? ይህንን አውጥተሽ እኔ አሁን በቅርቡ የተሰጠኝ የደረሰኝ መልእክት ስላለ ነው ለእስር ቤት
ላሉ ወንዶች መልእክቴን የማስተላልፈው ኢትዮጵያ ላሉ ወንዶች የትም ሀገር ሆኖ ለምን የሴትን ብር ትፈልጋላችሁ? እናንተ ወንዶች አይደላችሁም? አሰሩም። ለምን አሰሩ? ጎንበስ ቀና ብላችሁ። እሷ አፈርግጣ እኮ ነው የምታመጣው። ከመሬት ታፍሰው መሰለህ? ኢትዮጵያ ያላችሁ ወንዶች ሚስትህ አረብ ሀገር አይደለች ለምትሉ ለምን አትልክልህም? ለምን እንዲህ አትልህም እያላችሁ የሰው ትዳር የምትበጠብጡ ወንዶች አላችሁ። አላህን ፍሩ። እንዳውም ከወደዳችሁት ጓደኛችሁን ከወደዳችሁ በስራ ማጠናከር፣ በስራ ማገዝ፣ በአስተሳሰብ ማገዝ፣ በሀሳብ ማገዝ እንጂ ሚስቱን ለማፋታት የምትጥሩ ወንዶችን አላችሁ። አላህን ፍሩ። የራሷ ጉዳይ ያላችሁ እንትን የምትሉ ማለት ነው። ስለዚህ እህቶችም ራሳችሁን ጠብቁ። የአንድ ሰው እኮ ቁስለት፣ የአንድ ሰው ችግር፣ የአንድ ሰው ለቅሶ እኮ ለሁላችንም ሴቶችም ትምህርት ሊሆን ይገባል። እንዴት አንማርም እኛ? እኔ በጣም ወላሂ በጣም ልቤን የደማው አንድ እህታችን 400,000 ብር በኢትዮጵያ ተችግሩ ይላቀቃል ብላ ስትልክ የነበረው ወደፊት የትዳር አጋር ይሆነኛል ብላ ስትልክ የነበረው አሁን የስነ ልቦና ሆና በሽተኛ ሆና ተቀምጣለች። ምን ታገኘች? ምን አገኘች? እናንተ ለምን አትማሩም? ብዙ ትምህርቶች በዩቲዩብ፣ በፌስቡክ፣ በቲክቶክ፣ በኳይ በብዙ ነገሮች እየተለቀቀ ነው። ብዙ እህቶች እያለቀሱ ነው። ለምን ከዛ አትማሩም? አንድ እህታችን አልቅሳ ስትለቅ ለምን ከዛ አንማርም? ያኮ የሚለቀቅልን ለእኛ ትምህርት እንዲሆነ ነው እንጂ እነሱ ችግራቸውን እኮ በውስጣቸው ይዘው አፍነው መቀመጥ ይችላሉ። ላኪን ለእኛ እንድንማርበት ነው። እህቶች ይህ ለእናንተ ነው። ወንዶችዬ እናንተ ስሩ። መጀመሪያ ወደ ሴት ከመሮጣችሁ በፊት እስኪ መጀመሪያ ሰርታችሁ ለመለወጥ ሞክሩ። እኔ ከተለወጥኩ በኋላ አገባለሁ የሚለውን አላማ መያዝ አለባችሁ። እኔ እንዲህ ካልኩ በኋላ አገባለሁ በቃ ስሬሱ ናችሁ መስራት። የድሮ እኮ አባትና እናት አባት ነው ሲሰራ የምናውቀው። ሴት ስትሰራ አናይም። ሴት ብር ስትሰጥ አናውቅም። ወንድ ነው ለሴት ልጅ ብር የሚሰጠው አውጥቶ ሰርቶ ለፍቶ። አሁን ግን የሴት እጅ እንዴት አይደብራችሁም እንዴ? ትንሽ በቃ ሸማይዝም ከሴት ብር ጠብቃችሁ የምትቅሙም አላችሁ። ማሻአላ። ይሄ ግን ማሻአላ አይስብልም። የምታጨሱም አላችሁ። ለምን ከዚህ እያስላካችሁ ጥቅም አላችሁ? ኒካን ስር ትላላችሁ። ታሰራችሁ በኋላ ጥቅም አላችሁ። ለምን ታጨሳላችሁ? ለምን ምን አለ ሚስቴ ካልካት ተፍ ተፍ ብለህ በምትልክልህ ብር አንዳንድ ነገሮችን አሟልት ብትጠብቃት ህይወትን ብታስተካክል። አንዳንድ ጊዜ ቪላ ቤት ባለው ሰው እንቀናለን፣ መኪና ባለው ሰው እንቀናለን። ቁጭ ብሎ እኮ አይደለም ያን ያመጣው፣ የአቅሙን ታግሎ አላህ ሲጨምርበት፣ አላህ ተጨምሮበት ቁጭ ብሎ አላህ ስጠኝ ቢባል አይገኝም። ሰበቡን ማድረስ አለብን፣ ለማግኘት መጣር አለብን። ለመስሪያ ስጭኝ ብለው ደግሞ አንዳንድ ወንዶች ለመስሪያ ከተሰጣቸው በኋላ ቀይ አብልተው የሚወጡ ወንዶች አሉ። አላህን ፍሩ። ለምን ልሰራብህ ስጪ ካልካ ልሰራብህ ከሰጠችህ ህይወታችን ወደፊት እንመራለን ካላችሁ ለምን እንትን አትልም? ለምን ሰርተህ ቤቱን ሞቅ ሞቅ አድርጋ ጠብቃት ሚስትህን። የካለ ሚስት እኮ እንደዚህ ና ከሚባል እኔ ምን ጎሎ የኔ ሚስት እንደዚህ ላይ ሆነችው ማለት አለብህ። ከኔ ምን ጎሎ ነው የሚለውን ማየት አለብህ። ስለዚህ ወንዶች አላህን ፍሩ፣ ሴቶችም ራሳችሁን ጠብቁ። በአንድ ሰው ለእሱ ለሁሉም ትምህርት ይሆናል። አላህን ፍሩ። እስቲል ከጋብቻ በፊት ያለ ጅንጀና ቢቀርባችሁ ቢቀርስ በቤተሰብ የመጣላችሁን ብታገቡ፣ በቤተሰብ የመጣላችሁ ማግባት፣ ራሳችሁ ደግሞ መርጣችሁ እናገባለን ካላችሁ ሀላል ማድረግ፣ ማንነቱን አውቃችሁ ቤተሰብ የሚያውቀው በቃ ሁሉን ነገር በጥንቃቄ መሆን አለበት። ለሁላችሁም አላህ ሷሊሁን ይወፍቃችሁ፣ አላህ ይጠብቃችሁ። ወንዶችም አላህን ፍሩ። ትንሽ ስሜታዊ ሆኜ ተናግራችኋለሁ። በዙ በንግግሬ መካከል ያስቀየምኳችሁ ካለ አውፉ በሉኝ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አስተያየታችሁንም በመስጠት እንዲታበረታቱኝ ከትህትና ጠይቃለሁ። ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።